It is about the mafia in Sicily. ማፊያ በሚለው ቃል ምንጭ ላይ ብዙ አይነት መላምት ይቀርባል። ማፊር የተባለ የአረብ ጎሳ በደሴቲቱ ላይ በ9ኛው ክፍለ ዘመን ከሰፈረ ወዲህ እንደመጣ የሚናገሩ አሉ። In the world of mafia or organized crime, አላው እስከ 7ኛ ትውልድ ድረስ ሚስጥርን መጠበቅና አጋርን አሳልፎ ለመስጠትን ያስገድዳል። Recruiting a new generation of foot soldiers and teaching them the mafia honor code. Che un vai ora? Corleone. Partigiano, portami via, oh bella ሲሲሊ ከትቢያና ፍርስራሽ ሁሌም የምትነሳ በደምና ባሩድ የሚተሳሰር ዝምድና የነገሰባት ደሴት ናት። የነገድና የቤተሰብ አለቆች ከርዕሰ ብሔር በላይ የገነኑባት፣ ንጥቂያና አምቻ ያለ ተቃርኖ የተጋመደባት የግፍ ግንባር ናት። የምትመራበት መዋቅር የአዛዥና ታዛዥ የማይፈረካከስ ተዋረድ አለበት። በያውታሩ የሚገኘው ሊቀ ነገድ አህጉር ተሻጋሪ የትውውቅ ሰንሰለት ዘርግቷል። ሕግ ቢያየው ሕግ አስከባሪው ይተዋል። ሕግ አስከብራለሁ የሚል ችኮም ካወከ ሕግ ተላላፊ ያጠፋዋል። ሲሲሊ ደሴት ያበቀለችው ማፊያ ዓለም ላይ ከታዩ ወንጀለኛ ቡድኖች ሁሉ ጨካኙና አደገኛው ነው። ያቆጠቆጠው ደሴቲቱን ከወረበሎች በደል ለመታደግ ነበር። የበላው ግን የቆመለትን ማህበረሰብም ጭምር ነው። ከከሸፈ ሥርዓት ውስጥ የተጠነሰሰ ክብርና ብኩርናን ያነገበ ኃያል ሰራዊት ይመስላል። የሜዲትሬኒያንን ባህር አቋርጠው ደሴቲቱን የሚወሩ ባዕዳንን የሚከላከልበት የራሱ መርህ አለው። ለዚያም ነው ጥንስሱ የተቀደሰ እንደነበር የሚነገርለት። ይሁንና ለወገኑ ለሰጠው ከለላ የሚጠይቀው ድርጎ መልሶ ከራሱ ያጣለዋል፣ ቃሉን ይበላል። የሲሲሊ ማፊያ አዲስ ገበያ አለዚያም መሸሸጊያ ፍለጋ አህጉር አሳብሮ በሰሜን አሜሪካ ሲሰፍርም ያደገበትን ባህር ያልጣለም። ጭርሱኑ አትላንቲክ ተሻጋሪ የወንብድና ድር ዘርግቶ የረጉ ከተሞችን አደፍርሷል፣ በሽብር አምሷል። ጸሐፊው በትረ ሙሳ እንደሚጠቅሰው ሲቺሊያ የተባለችው የሜዲትሬኒያን ደሴት ለመንገደኛ ወራሪ፣ ለተወገዘ እጠፋሪስ አሻጋሪ፣ ግፍ ላባደረው ሰፋሪ፣ ስልጣኔው ለገነነ መካሪ ሁሉ መረጋገጫ ነች። የዘር ግንዱን ከአፈሯ የላቆጠው ተቸካይ ውሃ አሳብሮ ከረገጣት መጤ ጋር እየተዛመደ ኑሯንና ባህሏን ሁሉ ቀያይጦታል። ከጥንት ፊንቃውያን እስከ ቅርብ ዘመኑ ኃያላን ስፔናውያን ያልጎመጃትና ያልወረራት የለም። ሲቺሊያ ዛሬም ልቧ የሸፈተና ባይተዋርነቷን የምትወድ ደሴት ነች። የነፈሰውን እንዳመጣጡ ተቀብላ ከጓዳዋ ጋር አጋምዳ ትለማመደዋለች እንጂ የከሌናት መባልን አትፈቅድም። ጣሊያንነቷን እንኳ ሲያሻት ታወልቋለች። ሲሲሊ በቃ ሲሲሊ ናት። አምባገነኑ ቤኒቶ ሙሶሎኒ ሊጎበኛት በእልፍ ሰራዊት